ሰላም ፋሚሊ ሳንታ የስራ ሰው ነኝ። እንዴት ናችሁ? ሁሉ ሰላም ምን ያለው ፈጣሪ የተመሰገነ ይሁን። ዛሬ በላይፍ ስታር 9300 ኤችዲ ሪሲቨር ነው የመጣ ነው። እንዳያችሁት ስታንድ ባይ በርቶ ነው የቀረው። እያንዳንዱ ቮልቴጅ ቼክ ስናደርግ ይኸው 5 ቮልት አለ፣ 15ቱም አለ፣ 20ውም አለ። ስለዚህ ፓወር ሰፕላያችን ጤነኛ ነው ማለት ነው። አሁን ቦርድ ላይ ነው ቼክ የምናደርገው። 11 17ቱን ያው ቦርድ ላይ ቼክ ስናደርገው 5 ቮልት አለው፣ 3.3ም እየወጣ ነው። ስለዚህ እንደገና እስቲ ሌሎቹንም እያንዳንዱ ቮልቴጅ አለ። ልክ ቮልቴጅ ገቢው ጋር ዳውድ አለች 5 ቮልት ይደርሷል፣ 3.3 ግን አያወጣም። ያ ማለት ወደ 11 17 1.8 የምታወጣለች 3.3 ተቀበልና 1.8 የምታወጣለች። እሷ ነች ቮልቴጅ የማይደርሳት፣ ምክንያቱም ዳውዱ ኦፕን ሆኗል። 5 ቮልት ይቀበልና 3.3 ነው የሚያወጣው። እሷን እንደምታዩት ከሌላ ቦርድ ላይ ለክተን መቀየር ይኖርብናል። እችንም እንግዲህ ከተመሳሳይ ማዘር ቦርድ የሪሲቨር አለ፣ ከዛ ላይ ነቅለን መተካት እንችላለን። በዚህ መልክ ቼክ እያደረግነው ነው። እንደምታዩት ብሎራችንን አንስተን የተበላሸችዋን ዳውድ የምትገኘው እዚህ ዳር ላይ ነች። እንዳያችሁት ሲዲ 92 የምትል ዳውድ ነች። እሷን አንስተን ይኸው ከጣልናትና ከጤነኛው ቦርድ ላይ አንስተናታል። በዚህ መልክ በሂደን ጨርሰን ይኸው እንደምታዩት ሪሲቨራችንም በርቶልናል ማለት ነው። ይህ ማለት የዳውዱ ችግር ነበር። አሁን ቮልቴጆቹን ስንለካ ኦን ብሏል ሪሲቨሩ። እዚህ ጋር ዳውዱ እግር ላይ ቮልቴጅ እንለካለን ለማረጋገጥ። ይኸው 5 ቮልት ገባ፣ አውቱ 3.3ቱ 3.7 ብሎ ወጣ። ችግር የለውም። ይኸው በዚህ መልክ ሪሲቨራችንን አስተካክለን ጨርሰናል። ፋሚሊ ይመቻችሁ። ሰብስክራይብ እያደረጋችሁ ሼር፣ ኮፒ ሊንክ አድርጉልኝ። ሌላ መሰራት የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ። ይመቻችሁ።